ሰላም ሰላም እንዴት ናችሁ? ዛሬ ደግሞ ለልጆቼ ምጥን የገንፎ ምጥን ላዘጋጅ ነው። አብራችሁኝ አሉ። ምጥኑን ገዝቼ ለቀሜ ታጥቦ ደርቆ እስኪፈጭ ድረስ 3 ቀን ነው የፈጀብኝ። እህሉን ከመግዛቴ በፊት ካሮት ታጥቦ በደንብ ተልጦ ታጥቦ ተፈቅፍቆ እንደዚህ ፀሐይ ላይ ተሰጥቷል ማለት ነው። እንትንም አለ ፎሶሊያውን ምን አረኩኝ? በደንብ ይጸዳል። መጀመሪያ ዳርና ዳሩ ተቆርጦ ታጥቦ ትንሽ መብሰል ሳይሆን ትንሽ ገንፈል ተደርጎ ከዛ በኋላ መፍጨት። ከዛ ሁለቱን ፀሐይ ላይ አድርጌ 1 ቀን ማለት ነው። ከተፈጨ በኋላ ይሄንን መስሏል። አስጥቼ ከዛ ፀሐይ ላይ አስጥቼ ሄድኩኝ የባልትናውን እህል ገዛ ማለት ነው። ያው ልጄ በሚሄድበት ቦታ ሁሉ ይዤ ነው የሚሄደው። ምክንያቱም ቤት ውስጥ ይዤው መሄድ አልችልም። ትንሹ ልጄን ምሳ አብልቼ አስተኝቼ ቤኖልን ይዤ ወደ ባልትና እንጀራውን እየገለጠልሽ አንተ አረ እየበላን ነው። እኔ እንጀራ አልከፍልም። አባ ምን እያረክ ነው? ኛኛ አረክ? ኛኛ በላክ? ስንት ኪሎ ሆንክ አባ? ቡቺ ስንት ኪሎ ሆንክ? 14 እዚህ ጋር ምጥኑን ስገዛ ከነ ዋጋው ለማስገባት ፈልጌ ነበረ። ልጅቷ ሪከርድ መደረግ ስላልፈለገች ዘድየዋለሁ ማለት ነው። ከዛ ገዝተን ወተን መንገድ ላይ ደከመኝ ብሎ ሲያለቅስብኝ ካፌ ያስገባሁትና ኬክ በላ። ባይዘ እኔ ለልጆች ጣፋጭ ምናምን ምሰጥ አይነት ሰው አይደለም። ቤት ውስጥ በጭራሽ ጨው ራሱ ቅርብ ጊዜ ነው የጀመርኩለት ለቤኖል ማለት ነው። ትንሹ ጭራሽ ጨውም ስኳርም አልሰጠውም። ግን አንዳንዴ እንደዚህ አልፎ አልፎ ደግሞ ከስንት አንድ ቀን ችግር የለውም ብዬ ስለማስብ ነው። እና አሉን እዚህ ገብቼ የሚለቅመው ተለቅሞ የሚበጠረው ተበጥሮ ከዛ እዚህ ጋር እያጠብኩኝ ነው። ባይዘው ከተልባውና ከጤፉ ውጪ ሁሉንም አጥቤ እንትን ብያለሁ። ሁሉንም ተለቅሞ ተበጥሮ ሁሉም ታጥቧል ማለት ነው እዚህ ጋር።
እዚህ ጋር አለቀ ማለት ነው። ታጥቦ ተንትን ብሎ አለቀ። አንዱ ቀን አለቀ። አሁን ይሄ ወደ ስንት ሰዓት? ወደ 11 ሰዓት ምናምን አካባቢ ነው። ለአጋጣሚ ትንሽ ፀሐይ ነበረ። ቆሻሻ አለ እንዴ? አባ ብዙ ነው። እዛ ያጣጠብኩትን አስጥቼ ያው የማይቀር ነገር ነው መጫወት አለበት ያለበለዛ ማታ በጣም ያስቸግረኛል። አይተኛም በቃ 6 ሰዓት ምናምን አይተኛም። ወጥቶ ተጫውቶ ካልደከማ አይተኛም። ስለዚህ ይዤ ወጣው ትንሽ እንዲጫወት። ና በዩ ና በዩ ና በዩ ማሪያ ዙር በዩ ወዴት ያዙር? ወደዛ ዙር። አዙር አባ መሪው ወደ ኋላ ይሄ ደግሞ ሁለተኛ ቀን ነው። ሁለተኛ ቀን ጠዋት ነው። ጠፈፍ ብሏል። ምንድነው ካሮቱም አንድ ቀን ፀሐይ ላይ ስለዋለ ጠፈፍ ብሏል። ትንሽ እንደምድረቅ ብሏል። ይሄ ደግሞ ሶስተኛ ቀን ነው። ሶስተኛ ቀን ወደ ከሰዓት አካባቢ ነው። አመስኳቸው ሁሉንም እህሎች ሁሉንም እንትኑ ከጤፉ ውጪ ማለት ነው። ሁሉም ታመሰ። ምንድነው ገብሱ ሲጀመር መጀመሪያም ስገዛው የታመሰ ገብስ ነበር፣ ግን ድጋሚ በደንብ አመስኩት። እዚህ ጋር እጃው ነው። ይሄ ገብሱ ነው፣ ግን ታምሷል። ሲገዛም ግን ደግሞ በደንብ ሆዳቸውን እንዳይዛቸው ሁሉንም በደንብ አርጌ ኦልሞስት መቁላት በሉት፣ ማመሳዩ መቁላት በሉት። በደንብ ነው ያመስኩት። ከዚህ ወደ ደስታ ነኝ። ወይዬ ተዘግቶበታል። እኔ በር በሶፋ ተዘግቶበታል። ወደዚህ እንዳይመጣ ቡቹ ለምን ነው የሚጠራው? አባ እዚህ እፉ ነው። እሺ እፉ ነው እዚህ በቃ
አይበቃም? ደስ አሁን ጨምረ ትንሽ ዘራ ያለማች አባ ወይዬ ወይ 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 የተለቀመ ነው። አንቺ ከዛ ታምሱ ሲያልቅ ይሄንን መስሏል። አያምርም? ከለሩ እንዴት አባቱ እንደሚያምር እዚህ ጋር ካሮቱና ፎሶሊያው አልገባም። የታመሰው እህል ብቻ ነው። ግን እንዴት እንደሚያምር ሽታው ራሱ ደስ ሲል እንዲሁ ብሉኝ ይላል። እዚህ ጋር ደግሞ 2 እንጨት ቀረፋ አረኩበት ለጣምና ለሽታ ብዬ ትንሽ 2 እንጨት አረኩበት ማለት ነው። ከዛው ሊፈጭ ሊሄድ ነው። ተፈጭቶ መጥቶ እስከ ሞከረው ቸኩዬ ማለት ነው። የዛኑ ቀን ማታ ነው ሰርቼ ሞከርኩትን ያቀመስኩትና በጣም ነው የሚጣፍጠው። በጣም ጌታን ያለማጋነን እንደዚህ አይነት ገንፎን ይበልቻ አላቅም። የሆነ እህሉ በጣም ነው የሚጣፍጠው። ካለ ቂቤ ራሱ እንደዚህ ይበላል እና ሞክሩት። በእውነት በጣም ነው የሚጣፍጠው። ሌላ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ሳምንት በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ባይ